ጭራሽ ነው የማይገናኝ ጭራሽ ማለት ነው ያንሳል ነው ጨመርኩበት ነኝ ወር ኩል እንገረ ትክክለኛው ዋጋ የዚህ ዋጋ 3800 ብር አረመስ ይሄ ውሸት ነው ውሸት አይደለም ታውቃላችሁ ሁላችሁም ሴቶች ዋጋውን እኔ ከተሳሳተ አይ ለመከፈል ወንብረሽ ተዘጋጅ የምር በግራም አላቸው ሁሉም ሳይዝ ማርያም በይ እስከ ትልቁ የዚህ ከፍተኛው 6000 ብር ነው ይሄ 3800 ብር ይሄ 3800 አዎ ሰላም ዲጂሪ እንዳሌክስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለየት ባለ ሁኔታ ከቤታችን ወጣ ብለን እናታችን ቤት ጋር እንገኛለንና ጅማሪያችንን በኪኔቶ ነው። ኪኔቶ እየጠጣ ማሚ ይመችው እንደዛ አይነት ኪኔቶ አዘጋጅታ ተጠብቃናለች። ድንገት ነው የተገኘንባት ግን ቤቷ የሆነ ነገር አይጠፋም። እሱን ቤት ውስጥ አይጠፋም። ሁሌ ለማሚ እጠጣለሁ ላውራና እኔ እጠጣለሁ። እና ዛሬ ምን አይነት ሐሳብ ይዤ መጣሁ መሰላችሁ? ሁሌ የሚቆጨኝ ነገር አለና ያንን ሐሳብ ለምን አላጋራችሁም? በየቤታችንም ስላለ ይሄ ነገር እኛ ሴቶች የሚያስፈልገን አንዳንድ ነገሮች አሉ። እነዛን ነገሮች ወንዶች አይረዱትም። ለምሳሌ አሁን እሱ ገንዘብ ስጠኝ ስለው ይሰጠኝና ግን የሚሰጠኝ ገንዘብ የተወሰነ ገንዘብ ነው እና ከዛ አንፃር ዋጋዎቹን ስለማይረዳ ምን ስለማይል እነዛን ዋጋዎችን እንዲረዳ ደግሞ እያንዳንዱን እቃዎች አሳየውና ዋጋውን መገመት ከቻለ ጥሩ። ግን ያው ስለማገምት ነው በነገራችን ላይ ትንሽ ገንዘብ መስጠኛ እና ሁላችንም ቤት አለ አይደል እንደዚህ አይነት ነገር በግልጽ እንዲረዱት ነው። በቃ ሴቶች የሚያስፈልጋቸው ብዙ ነገር አለ። ያንን ነገር በደንብ እንዲረዱት ለማሳየት ያክል ነውና አሁን እያንዳንዱን እቃ እኔ ያሳየዋለሁ። የገዛዋቸው እቃዎች አሉ። የነዛን ዋጋዎች ትገምታለህ። ከዚህ በኋላ መሰጠኝ በዛ መንገድ ነው። እሺ ምን አንቺ ሲጀመር የትም እያጠፋሹ ነው የሚመስለኝ ዛሬ እንዳልሽም። እሺ እሱን ላሳየህ ነው። እኔ የትም እያጠፋሁት አይደለም። እሺ እና ያለን ግን ምንድነው ሜን ፖይንቱ የሚሆነው እሷ እንዳላችኋችሁ ነው። ሁለት አላማ አለው ይሄን ነገር ይዛበት የመጣችው። ሁሌ ነው የምንጨቃጨቀው የሆነ ነገር ያው ተፍ እያመጣሁት ገንዘብ ስጠይቀኝ ወይ እናደዳለሁ እንደ ወንድ ልጅ ማለት ነው። ያው ታውቁታላችሁ ወንዶች ፔኑን ከዛ ማይሆን ቦታ ተሳልፈው መታፈሰው ምናምን ነው የሚመስለኝ ገንዘቡን እና ዛሬ ላይ ቁጭ ብለን ተጨቃጨቅን በጠዋት በዚህ ጉዳይ ማለት ነው። እና እስኪ ዛሬ ካንተ ገንዘብ ስወስድ ምን ቦታ ላይ እንደ ማውለው ገንዘቡን ታየኛለህና መገዛቸውን እቃዎችም ትገምታለህ። ቢያንስ አስፈላጊ ነገሮችን ዋጋቸውን ትገምታለህ ብላኝ ነው የመጣሁት። ከመሰጣት ብር አንፃር ያስገዛታል ምናምን የሚለውን ነገር በትክክል ከገመቱ ይሄ በቃ ምንም ኤዲትም የሌለበት ነገር ነው። እስኪ ዋጋዎችን የምትፈልጋቸው እቃዎች የምትገዛቸው እቃዎች ዋጋዎችን በትክክል የምገምት ይመስለኛል። እናንተም ደግሞ ትምህርት ታገኙበታላችሁ አይደል? አዎ። ግን ከዚህ በኋላ ግን ከዚህ ቪዲዮ በኋላ ግን እያንዳንዱ ነገር ታስተካክላለህ። እሱ ኦኬ። ያው እኔ የምችለውን ነገር ሁሉ ለማድረግ እዘጋጃለሁ። እውነት ምናልባት እንደው የምሰጥሽ ገንዘብ ካልበቃሽ ማለት ነው። እና ምን እናደርጋለን አሁን እቃዎችን እየከፈትሽ ታሳይኛለሽ። የገዛቻቸው እቃዎች ናቸው ዛሬ ኢንዚስ ታይም ባለው ፕራይስ ነው እሷ የምትነግረኝ። እሷም ትክክለኛውን ዋጋ ትነግረኛለች እኔ ከገመትኩ በኋላ ማለት ነው። እና ወደ እቃ መክፈት እንሄድና ከዛ እቃዎችን እንገምታለን ማለት ነው። አሁን እቃዎቹን አሳይሃለሁ። የሁሉንም ዋጋ ትነግረኛለህ። ከዚህ ልጀምር። አይ ቲንክ ይሄ ሁላችንም ምንድነው ሞዴስ ነው። ይሄ ሞዴስ ኦኬ። ይሄ ለሁሉም ሴቶች አስፈላጊ ነገር ነው። አዎ። የዚህን ዋጋ ነው የምገምትልሽ። የዚህን ዋጋ ገምታ ንገረኝ። ስንት ብር ሊሆን ይችላል? ይሄ ነሰሰሪ ነገር ነው አይደል ለሴቶች ሁሌም? አዎ። ምናልባት 50 ብር። ይሄ 50 ብር ምን ያክል ነው የሚይዝ ከውስጥ? 10 ፒስ ነው። በቃ 50 ብር 5 ብር ቢያንስ ቢታሰብ። እሺ ችርቻሮ እንጀምራለን። እሱም በ5 ብር። ዋጋውን ንገሪኝ። እየነገርሽኝ በኋላ ልንገር ነው። አሁን ይሻላል። እየነገርሽኝ እንሄዳለን። ብዙ እቃ ነው ያለሽ። እሺ 50 ብር ገምቻለሁ። ይሄን አሁን የገዛሁት 140 ብር ነው። 140 ብር በጥፍ? አዎ። አንተ ያልከኝ ስንት ነው? 50 ብር አይደል? 50 ብር። እሺ ቀጥይ። የ90 ብር ልዩነት አለው እወቅ። እንዴ ከጥፍ ላይ ነው እንጂ ምስለኛል። አንተ እንደ ድሮ ሰው ነገር ነህ። እንደ ድሮ ሳይሆን እሺ አስፈላጊ ነገር ስለሆነ ዋጋው ድሮ ልክ ነህ እኮ 50 ብር ገዝተነዋል በደንብ አድርገን። እኔ እርግጥ ያው ገዝቼ አላውቅም። ይሄ ታውቀዋለህ? ምንድነው? ሴራቪ። ጥቅሙ ምንድነው? ትንሿ ነች እቺ ለፊት ነው። እንደ ሎሽን ነው? መስራይዳ እንደ ሎሽን
ፊትን ሞይስቸራይዝ ለማድረግ ለሰውነት ሞይስቸራይዝ ስንት ብር ሊሆን አስፈላጊ ነገር አይደለም። ኦኬ እሺ የዚህ ምናልባት 300 ብር ከ250 እስከ 300 ብር ነው አቤጅ ውስጥ እንዲህ በቃ መቀባት የሚቀባ ነገር ነው። ያያችሁ ነው 300 ብር። ዛሬ ነው የገዛሽው? ዛሬ ነው የገዛሁት። እሺ እኮ ታዲያ 300 ብር የዚህን ዋጋ ልንገርህ እንዳደነግጥ ግን ከጠራው ጥሪ ጋር ጭራሽ ነው የማይገናኘው። ጭራሽ ማለት ነው ያንሳል ነው ጨመርኩበት እኔ ወር እኮ ልንገርህ ትክክለኛው ዋጋ የዚህ ዋጋ 3800 ብር። ይሄ ውሸት ነው። ውሸት አይደለም ታውቃላችሁ ሁላችሁም ሴቶች ዋጋውን እኔ ከተሳሳትኩ አይ ለመከፈል ወን ብለሽ ተዘጋጅ። የምር በግራም አላቸው ሁሉ ሳይዝ ማርያም በይ እስከ ትልቁ የዚህ ከፍተኛው 6000 ብር ነው። ይሄ 3800 ብር። ይሄ 3800? አዎ። ኦ አየህ ግን እና ይሄ አንድ አመት ሙሉ ሰጠሽና አጠራቅመሽ ነው ወገዥው እንደዚህ ከሆነ እኮ ይሄ ከባድ ነው። ይሄ እንድትረዳልኝ እኮ ነው በእናትህ። እሺ ኧረ ወንዶችዬ ያው ለኔ ግዴታ ያስፈልገኛል ነው አያስፈልገኝም ነው? ፋውንዴሽን ነው ምንሽን ምንድን ነው? ያው ለኔ አስፈላጊ ነው። ይሄን ግን ባለፈው የሆነ ነገር ቀብቼሻለሁ። አዎ ተጫውተብኛል። እንደውም ዋጋውን ሳታውቅ ነው እንደዛ የለቀለከኝ ራሱ። እሺ ምንድነው ስሙ? ፋውንዴሽን ምንድን ማድረግ ነው? ምንድነው ይሄ? ለፊት ነው ይሄ ስሙ ፋውንዴሽን መለስ ፈለሽ ስንማቁ ፋውንዴሽን ነው ወደረ። እሺ ምንድነው? ለምን አላማ? ለፊት ነው ለፊት ሜካፕ ለመስራት ይጠቀሙበታል። ኦኬ እሺ ሲን ዋጋ ደምታ ግን በጣም ነሰሰሪ ነው አስፈላጊ ነው ለአንዳንድ ሰዎች። አንዳንድ ሰው ቤት ላይ በቃ አስፈላጊ ነው። አንዳንዱ ጋር ደግሞ ኖርማል አለ አይደል ከስንት አንድ የሚጠቀሙት ነገር ነው። አሁን ይሄ ለኔ ወይ ግምቱን ነው ግን እነዚህ ነገሮች ሁሉ ከባድ ነው። በአንድ ቀን ራሱ እኮ መሰጥሽ ብር አለቀ በዚህ ሁኔታ እኮ ገምትና ከዚህ በኋላ ታስተካክላለህ። ቃል ይሄ በቃ እሺ 70 ብር ትንሽ ነገር ሰዎች አይተዋላ ግን እኮ 70 ብር በቃ ብቻ አይደለች እቃው ምን 70 ብር ወንድ ልጅ አሁን ስንት ሆና? እሺ 70 ብር ይሄ እሺ ይሄ ልንገር ስንት እንደገዛሁት 700 ብር። ማርያምን በይ 700 ብር እግዚአብሔርን በይ በእውነት አያውቅሽ ነው እግዚአብሔር ነው አውቅሽ ማርያም ነው አውቄ አይደለም 700 ብር የገዛሁት። ወራስ ታሲስ ታይምስ 10 ባስራባስ ተገኘች እና ቆይሽ ባስማት ነው እንደምንኖር አንቺ ታዲያ በላው እኔ እንዴት አብቃቅቼ እንደምኖር ደሞዝሽ ራሱ እኮ አንቺ የምር እንዳላስጨንቅ ብዬ አዎ ይሄን ንገረኝ። ይሄኛው ይሄ እዚህ ነው። አዎ ለዚህ እቺ ትመስላለች። እቺ ምናልባት በጣም ብዙ ሰው ስለሚጠቀማት እቺ ልትወደድ ትችላለች። በእነዛኞች አይነት ስንት ብር ሊሆን ይችላል? እሺ በዚህ ሁኔታ በቃ 600 ብር። እንዴት ግን ይሄን ገመትክ እንደዛ? በቃ በእንዴ እንደቺ ለፊት ይሄ ሁሉም ሰው ይጠቀመዋል። አሁን አንቺ ያ ፊት ላይ ምናምን ነው ግን ከዚህ አሁን ከዚህ እንኳን ብታስወድደው እንኳን የሞዴስ አታስወድድ ነበር። ትክክለኛው ዋጋ እንኳን ምን ነበር? ያኛው አስፈላጊ ነገር ተብሎ ስለሚታሰብ ይቀንሳል ብዬ ነው ያሰብኩት። ከዚህኛው ይልቅ እኮ ይሄ ነው በጣም አስፈላጊ እኮ ለዛ ይቀንሳላችኋል ብዬ ነው ማስባል። እሺ ካልክ እንግዲህ የዚህ ዋጋ ስንት አልከኝ? 600 ብር። 600 ብር ደርሳል። ጥሩ ነው ግምት አሪፍ ነው። ይሄ 900 ብር ነው። ማርያምን በይ ማርያም ወራ በእግዚአብሔር ቤት እንደዚህ ሰዎች አንቺ እኮ የኔ የመኖሪያ እኮ ነው። ያንተ መኖሪያ ምን መኪና ይገዛልኛል እኮ እስከ ዛሬ በየወሩ የምትጨርሽው ነገር ይሄን ታውቁታላችሁ ሴቶች። ለወንዶች ነው ማሳየው በነገራችን ላይ ሴቶች እናውቀዋለን ታውቁታላችሁና አሁን የዚህን ዋጋ ደግሞ ትነግረኛለህ። ምን መብዛቱ ራሱ በእግዚአብሔር በዚህ ሁኔታ ስንት ሆነ? አሁን ዋጋው አሁን እንድታየው ነው እኮ ያመጣሁት ገዝቼ። እስኪ ብዙ አይነት ነው እንደም ቀለም ሁላ ብዙ አይነት ቀለም አለ። አረ ለመገመት ከባድ ናችሁ። እሺ እንዴ እስካሁን አንድ ነገር እኮ ነው አውቃለሁ አላወኩትም ግን ዙሮ እንዴ የሚደረግ ላይን ኩል ነው አይደለም ሻዶ እዚህ አይን ስር ላይ የሚደረግ ዋጋው ነገርኛ 3 4 5 6 5 እያንዳንዱ 600
6 ፍሬ እንደው ስለሆነ 100 ብር እንኳን እንደው 100 ብር ቢሆን እንኳን ነው እንግዲህ ለመገመትም ተቸገሩ። እሺ ጥሩ ላይ ነህ። ይሄኛው እንኳን አሪፍ ነው። አሪፍ ግምት ላይ ነው። የተወሰነ ብር ልዩነት ነው ያለው። በቃ ይሁን 600 ብር እኔ ብከራከር 600 ብር አደርሰዋለሁ። ሌላ ምን አረበስ ዋናው ደግሞ አለ። ዋናው የኔ የቃችሁ ራሱ መብዛት በእግዚአብሔር ተጠቅሙታላችሁ። ይሄውን ያስፈልገኛል ግዴታ ነኝ። እኔ ሁሌ ነው የምጠቀመው። ይሄኛው ምን ጄል ነው ይሄ ለቅንድብህ ለቅንድብ ጄል መኪና ሙሉ ቀይዘው እየዞሩ በቦርሳቸው እንደዚህ እኮ አይደለም አስፈላጊ ነው። በቃ ይሄ ኮመን ነው። እሺ የዚህ ለቅንድብህ ምን ማድረጊያ ነው? አይ ጄል ነው። ቅንድብህ ለጥ ብሎ የሆነ ቅርጽ እንዲይዝ የሚያደርግ ነው። ዝም ብለሽ እንዲህ በውሃ ለጣጣረኝ። እሺ አንተ በቃ ቀልድ ነው ያዝከው። እሺ ስንት ብር ነው አሁን ባለው ሁኔታ? በቃ ይሄም 70 ብር ብያለሁ። አንተ ግን እንዴት ነው ነገርህ? አይተዋ አየሁት 70 ብር በቃ። እሺ ይሄ 70 ብር ነው ያልከው? 400 ብር ነው። 400 እቃዋ ትንሽ ስትሆን በቃ እንትን ነው አምዝለ በመድኃኒዓለም ስም የብር። እሺ ጨርሽና ምን ነግርሽ ነገርም አለ። እሺ ምን ትነግረኛለህ? እሺ ፈጠን ብለሽ ግን የገዛውበት ማለት ነው የእውነት ስማኝ፣ ወገን እንዴት ነው ነገር የገዛውበት ማለት ነው ትከፍላለህ። የዛሬው ያምሻል እንዴ እውነት እና 2500 ብር ወስደሽ ምን ነው የገዛሽ ታዲያ? ይሁን ነው በቃ ይቀርኝ። ስለዚህ ትሰርቅኛለሽ ወይ ከኪሴ ማለት ነው? እንዴ ማለት ይሄኛው ነው። ይሄ ኩል ነው ይሄ ከለር እንትን ነው ላቅን። አይ ለከንፈርህ ነው ላይን ለማድረግ። ይሄ ከንፈርሽ ላይ ስንት ነገር ነው የምትቀበይ አንቺ? ቅድም ያን ነገር አልሻ እንዴ እኮ። ይሄ ደግሞ ቅርጽ ማስያዣ በእርሳስ ነገር ከፈለክ ይሄኛው አለ። ይሄ እኮ ሰርግ ስቴጅ ብቻ የምትጠቀሚው ነገር ነው አይደል? ስለዚህ ሁሌ እኮ የምትጠቀመው ነገር አይደለም ታውቃለህ። ግን እኔ ደግሞ ብዙ ጊዜ ፕሮግራም ስላለብኝ እጠቀማለሁ። 120 ብር ይሄ በቃ ይሄኛው። እሺስ ይሄ ስንት ነበር ቅድም? የሆነ እንደዚህ አይነት ነገር 400 ብር እንደዚህ አይነት ነገር ቅድም። ይሄ እሺ ይሄ ስንት ብር አልከኝ? 120 እና 400 አይደለም። ይሄ 240 ብር ነው። ይሄ ደግሞ 800 ብር ነው። ኦሆ እንዴት ነችና 800 ማርያም ግን አውቀሽ አይደለም አይደለም ምን መሰለሽ ባላ ይሄንን ብር ነው ማውጣው ብለሽ ልትከፍይ ነው። አሁን አውቄ አይደለም እንዴ ከፈለክ የገዛሁበት ቦታ ይዤ እሄዳለሁ። ደረሰኝም እኮ አለ። አንድ ሱፐር ማርኬት ነው ይዛችሁ ዙሩት ተነካው። ብቻ ዋናው ፐርፐዝ ምን መሰለህ እንድታውቀው ነው። እሺ ሌላ ምን ቀረ? ዛሬ የምትሰጠኝ ነገር እንደማይበቃኝ በቃ አልቋል። የለም ሌላ ነገር። ኧረ ወገን እዚህ ግምትህ ምንም ነው ልክ ያለው ነው። ምንም አንድ በቃ እቺ የተሻለ ገምታታል። እሱንም አጠጋግቼልህ ነው እንጂ ገምተው አይደለም። ከግማሽ ይሄን እንዴት አሁን እንዴት 3-4 ጥፍ ባይዘዋችን ላይ እኔ ማርያምን ይሄ አሁን ይሄ በቃ 60 ብር ምናምን 50 ብር በቃ ማክሲመም 60 ብር እንደዛ ቢሆን ነው ያሰብኩት። ይሄ እንደውም በነፃ ነበር መሰጠት የነበረበት ቢሆንስ ኦኬ እንደዛ ነው። ግን አይ የምር እንደው ገበያው ስላለ እንደዛ ነው። በጣም አሁን ላይ በጣም ጨምሯል። በጣም ማለት ነው በጥፍ ነው የጨመረው ይሄኛው። ይከብዳል እግዚአብሔርን። ያው ምንድነው ቤተሰቦች በዚህ መሀል ሁለት እንትኖች አሉት እንዳልኳችሁ። አንደኛ አስፈላጊ ነገሮች ጨምሯል በጣም። አሁን ይሄ በጣም ሜካፕ እንደዚህ ምናምን ነው ጨምሯል። ዋጋው በጣም ነው የጨመረው። እንደዛም መሆን የለበትም። የለም በእርግጥ እሱ ቢጨምርም ደግሞ መተው የሚቻል ነገር ነው ለአንዳንድ ሰዎች ሜቢ። ይሄ ምንድነው ሞዴስ ግን እንደዚህ መሆንም የለበትም። በዚህ ጉዳይ ላይ ያው የሚመለከተው አካል የራሱን ድርሻ ይወጣል ብዬ ተስፋ አደርጋለሁ። የሚስተካከልበት ወይ ይኖራል ምናልባት። ግን ትልቁ ፖይንት ምን ያክል እንተዋወቃለን ወይ ነው። እኔ ሴት ልጅ ይሄን ያክል ነገር የሚያስፈልጋት መስሎ አይታየኝም። ሁሌም ነው የምጨቃጨቀው እግዚአብሔርን ሁሌም። በቃ ሴት ልጅ ላይክኛ አሁን ታጥበን ምናምን የሆነ ታይም ላይ ጫማ ወይ ልብስ ልንገዛ እንችላለን። ሌላ የሚያስፈልገን ነገር የለምና በዛ ልክ ነው የምገምተው። የሆነ ጊዜ ልብስ እገዛላታለሁ እሷን አይደለ? ከዛ በኋላ ያለው ነገር ዝም ብሎ ኤክስትራ ነገር ነው። ያን ያክል አስፈላጊ ነው ብዬ አላስብና ትንሽ ብር ነው። ብዙ ጊዜ ዛሬ ራሱ ጠዋት ላይ ተጨቃጭቀናል በጣም። ማዘር ቤት ለመሄድ ይሄንን ነገር መግዛት አለብኝ ስትለኝ በቃ ተጨቃጭቀን ከዛ የተነሳ ሀሳብ ነው ድንገት የመጣልንም ሀሳብ ነው። እና ፕሊስ መሸጡ ሰዎችም አስተካክሉበት። በጣም ፌር ያልሆነ ነገር አለው ያ የተጋነ ነገር። ፕላስ ደግሞ ወንዶችዬ ይሁን ነገር በያቸው ከሚሸጡት በላይ ግን ወንዶች ናቸው መረዳት ያለባቸው። ማለት በጣም አስፈላጊ ነገር የሚባሉ ነገሮች አሉ። ይሄ አስፈላጊ ላይሆንም ይችላል ከሞዴስ ውጪ ማለት ነው።
ግን ያን መረዳት አለባችሁ። ሲሆን አብራችሁ ሄዳችሁ መግዛት ትክክለኛ ዋጋውንም ለማወቅ ማለት ነው። አብራችሁ ሄዳችሁ አንተ አሁን ከዚህ በኋላ ወይ አብረኝ ትሄዳለህ ወይ ደግሞ በዚህ ግምት ትሰጠኛለህ ገንዘብ። እኔ አንስቼ ነው የምመጣው። ከሄድኩኝ ምንም አልገዛም ነው የምልሽ። በነፃ ቢሆንም እንደዚህ ይቀለዳል እንዴ? ያክል ብር የእውነት አሁን ዛሬ ያልኩህ እኮ ትከፍላለህ። ዛሬው አንቺ ማዘር ይሄን ብር ብታገኝ ያንቺን አይነት ልጅ ሌላ አትወልድበትም? ወልዳ ተሰድግበትም? አውቃለሁ እኮ ግን ደግሞ ግዴታ እኔ ደግሞ የወራስ ቤዛሽ እኮ ያስፈልገኛል አይደል ነው። እኔ ግን ይሄ ሁሉ ብር is not fair። ሁሌ እኮ አይደለም ይሄን ሁሌ ልገዛ አይደለም። ስለዚህ ኤኒዌይ ዋናው ዓላማ ነገራቸው ምን እንዲያረጉ ነው። ፋሚሊ በዚህ ዙሪያ ላይክ በእኛ አይነት መንገድ እያለፋችሁ ያላችሁት እህትና ወንድሞች ወርም ባልና ሚስት ልትሆኑ ትችላላችሁ። ብቻ ሴትና ወንድ የአንድ ሳንቲም ሁለት ገጽታዎች ናችሁ። ተረዳርታችሁ ሚስቶች ባሎቻችሁን ያክል ታውቃላችሁ፣ ባሎችም ልክ እንደዛው ባሎች ስፔሻሊ የሚያስፈልጉትን ነገር እንድታረጉላችሁ እኔ ከዚህ በኋላ አምኛለሁ። ወንድምሽ ነኝ። እስከዛ የሚያገባሽ ባልሽ እስኪጨነቅ እኔ ግዴታን ተወጥቻለሁ። እንደሚንከባከበኝ አንተ ነህ እዚህ። እሱን ነገር ለማሳየት ነው የሞከርነው። ፋሚሊ ሁሉናችሁም ቪዲዮውን እስከ መጨረሻው እያያችሁ ላይክ እና ሼር አድርጉት። እሺ ፋሚሊ ያልሆናችሁ ሰዎች ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉ። ቤተሰብ ሁኑ። በደንብ ብዙ ነገሮችን ይዘን እንመጣለን። አሪፍ ቶፒኮች ይኖርናል በቀጣይ ለእናንተም ለእኛም ትምህርት ሊሆኑ የሚችሉ ነገሮችን ይዘን እንመጣለን። በስተመጨረሻ የምትያቸው ነገር ካለ በያቸው እና እንወዳችኋለን። ሀሳባችሁንም አጋሩን። እንደዚህ ምን ላይ ሁላችንም ቤት ያለ ጉድ ስለሆነ ማለት ነው። ያውና አሁን ዛሬ እኔ ምርር ብሎኝ እኮ ነው ቪዲዮ የሰራሁት። ምርር አማራኸኝ ማለት ነው። እኔ በዚህ ልክ ይቅርታ ከዚህ በኋላ ይቅርታ እውነት የምችለውን ነገር ሁሉ ለማድረግ ቃል እገባለሁ። ግን እናንተ ፊት ቃል እገባላታለሁ የምችለውን ነገር እኔ በእኔ በኩል ለማድረግ እና እናንተ ፋሚሊ ሁኑ። በደንብ ላይክ እና ሼር እያደረጋችሁ እንዳልኳችሁ እንወዳችኋለን። የዛሬ ቆይታችን ይሄ ይመስል ነበር። በቀጣይ በጣም ምርጥ ስራዎችን ስፔሻሊ ለእናንተና እኛ ለመኖር የሚያስፈልጉ ህይወታችን ላይ መደረግ ያለባቸው ነገሮች እያደረግን ይዘን እንመጣለን። እነሆ እዛው እንወዳችኋለን። ሰላም ሁኑ።